በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለእመቤታችን ለወላዲተ አምላክ ለቅድስት ድንግል ማርያም በዓለ ልደት በሰላም አደረሰን አደረሳችሁ። የእመቤታችን የወላዲተ አምላክ የቅድስት ድንግል ማርያም በዓለ ልደቷ ሁልጊዜ በየዓመቱ ግንቦት አንድ ቀን ይከበራል። ይህ በዓል ከእመቤታችን 33 በዓላት አሉ። ከነዚያ የመጀመሪያውና አንዱ ነው። እመቤታችን ቅድስት ድንግል ማርያም ለእናት ለአባቷ እንዲት እንደሆነች የተመረጠች የተቀደሰች የተከበረች እንደሆነች ጠቢቡ ሰሎሞን በመኃልየ መኃልይ መጽሐፉ አሐቲ ይእቲ ለእማ ለእናቷ አንዲት ናት ወኅሪት ለእንተ ወለደታ ለወለደቻትም የተመረጠች ናት ብሎ ገና እመቤታችን ከመወለዷ በፊት አስቀድሞ ስለ እመቤታችን ስለምንነቷ ለእናት ለአባቷ አንዲት ስለመሆኗ ደግሞም የአምላክነቱና እናቱና እንደምትመረጥ ኅሪት ይእቲ የተመረጠች ናት ብሎ ጽፏል። እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም የአምላክ እናት ወላዲተ አምላክ ናት። ብዙ ስም አላት። እመብርሃን ትባላለች፣ ወላዲተ አምላክ ትባላለች፣ ወላዲተ ክርስቶስ ትባላለች፣ እመ አምላክ ትባላለች። የአምላክ እናት አምላክን የወለደች የብርሃን እናት ትባላለች። እመ ብዙኃን የብዙዎች እናት ትባላለች፣ እግዝእተ ብዙኃን ትባላለች። ስለዚህ እመቤታችን ቅድስት ድንግል ማርያም የተወለደች መድኃኔ ዓለም ክርስቶስን በቱም ድንግልና ጸንሳ በቱም ድንግልና ወልዳ ለዓለም ሁሉ ቤዛና መድኃኒት የሆነውን አምላክ ወልዳ ለዓለም የመዳን ምክንያት ልትሆን ነው። እሷም በጸሎተ ማርያም በሚባለው ወይም በሉቃስ ወንጌል ምዕራፍ 1 ቁጥር 39 ጀምሮ እንደተጻፈው አይቤዮም ለትሑታን የተዋረዱትን ከፍ ከፍ አደረጋቸው፣ አስገቦም ለርሁባን የተራቡትን አጸገባቸው ብላ ዓለም 5500 ዘመን ተዋርዶ እንደነበር ተርቦ እንደነበር እሷም ገልጻለችና ከሷ ተወልዶ ቅዱስ ሥጋውን ክቡር ደሙን ለዓለም ቤዛ አድርጎ ሰጥቶ የተራበውን ዓለም በነፍስ እንዲጠግብ በመንጸፈ ደይን በአጋንንት እግር ተጠቅጥቆ የነበረውን ሰው ወይም ነፍሳትን ከሲኦል አውጥቶ ከፍ ከፍ እንደሚያደርጋቸው እንደሚያከብራቸው ወደ ገነት እንደሚመልሳቸው ተናግራለች እና ስለዚህ እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም አዳም ከመፈጠሩ በፊት በልበ ሥላሴ የታሰበች ናት። ሰው ከመፈጠሩ በፊት እሷ ታስባ የነበረች ናት። ዘእንበለ ይትፈጠር ሰማይ ወምድር ሀለወ ትስብእተ ሰማይና ምድር ሳይፈጠር እመቤታችን የተመሰገነችውና ነበረች። ዘእንበለ ይትፈጠር ሰማይ ወምድር ወዘእንበለ ትሳረር ምድረ ገነት የገነት ምድርም ሳትፈጠር ይላል። ሀለወ ትስብእት ይልና ይእቲ ማርያም ይእቲችውም ማርያም ናት፣ ወላዲተ አምላክ ቅድስት ማርያም ናት። ይሄ በልበ ሥላሴ መታሰቧን መናገር ነው። እመቤታችን ልደት እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። በልበ ሥላሴ በልበ አምላክ ታስባ የተቀመጠች እግዚአብሔር እሷን ለመፍጠር እሷን እንድትወለድ ለማድረግ ቀደም አድርጎ አስቧታል።